ሰላም እንዴት ናችሁ? እንደገና በሌላ ቪዲዮ ተመልሰናል። በዛሬው ቆይታችን እንድናወራ ያሰብኩትኝ ከፍቅር ጋር በተያያዘ የተለያዩ አይነት ኮንሰፕሽኖች ወይም ደግሞ ስለ ፍቅር ያሉን የተሳቱ ግንዛቤዎች አሉና በእነዛ ርዕሰ ጉዳዮች ላይ ጥቂት ቆይታ አብረን እናደርጋለን። አብራችሁን ቆዩ። ብዙ ጊዜ ስለ ፍቅር ያለንን ግንዛቤዎች ከሚሰሩልን ነገሮች መካከል በተለያየ አጋጣሚ የታዘብናቸው በማህበራዊ ህይወታችን ውስጥ የምናውቃቸው ሰዎች በተለይም ደግሞ ከቤት ስለሆነ ሁሉ ነገር የሚጀምረው እናትና አባቶቻችንን በማየት ሊሆን ይችላል። ወንድሞቻችንን ወይም ታላላቅ የምንላቸውን ሰዎች በመታዘብ ሂደት ውስጥ ስለ ፍቅር ያለን ግንዛቤ ይሰራል። ከዛ ባለፈ ደግሞ በጣም ፖፑላር በሆነ ሴንስ ደግሞ ብዙ ጊዜ እንደ ወጣትም ሊሆን ይችላል ወይም ደግሞ እንደ ጄነሬሽን ደግሞ ዶሚኔት አድርገው አስተሳሰባችንን ወይም ደግሞ አመለካከታችንን የሚቀርጹ ነገሮች ደግሞ አሉ እና ከዛ መሃል ደግሞ በጣም ትልቁን ድርሻ የሚወስደው አርት ነው። አርት ሲባል ሙቪ ሊሆን ይችላል፣ ሙዚቃ፣ ስነ ስዕል እንዲሁም ደግሞ በዋናነት ደግሞ ኖቨሎች እና ድርሰቶች ደግሞ ሊሆኑ ይችላሉ ማለት ነውና ብዙ ጊዜ ገናን የሆኑ ተረኮች ወይም ደግሞ ሙዚቃም ውስጥ ሊሆን ይችላል በተለያየ አይነት ነገር ውስጥ የምናውቃቸው ፊገሮች አስተሳሰባችንን ወይም ደግሞ ስለ አንድ ነገር የሚኖረን ፐርሰፕሽን የመወሰን ወይም ሪዳይሬክት የማድረግ አይነት ኃይል አላቸውና በእኛም ሀገር ከፍቅር ጋር በተያያዘ ቀድመን የምናስባቸው ነገሮች ፍቅር ሲባል ወደ አእምሯችን የሚመጡ ነገሮች በአመዛኙ ከአርት ጋር የተያያዙ የመሆን እድላቸው በጣም ሰፊ ነው ማለት ነው። እነዛ ነገሮች ደግሞ በሆነ መንገድ የተሳተ አይነት አረዳድ ወይም ደግሞ የተሳተ አይነት ግንዛቤ እንዲኖረን ያደረጉ ይመስለኛልና ከዛ መሃል አስ ኤክስፕሬሽን ከምንጠቀማቸው ነገሮች መካከል ለምሳሌ ገሌ በፍቅር ወደቀ ወይም ደግሞ በፍቅር ወደኩኝ ይባላልና ላይክ ፍቅር ፉሊ ኢሞሽናል የሆነ ነገር እንደሆነና አክሲደንታል የሆነ ነገር እንደሆነ አድርገን እንድናስብ ሆነናል በሆነ መንገድ ማለት ነውና ብዙ ጊዜ ከኢሞሽኖቻችን ጋር እናገናኘዋለን። ብዙ ይሄ ነገሮችን ራሽናላይዝ የማድረግ ወይም ደግሞ በተለያየ አይነት የታውት ፕሮሰስ ውስጥ የማሳለፍና ስሜቶቻችንን ደግሞ አት ዘ ሴም ታይም ለሐሳቦቻችን ተገዢ የማድረግ አይነት ጉዳይ አይስተዋልም ማለት ነውና ያም ከሚሆኑባቸው ነገሮች መካከል ፍቅር ልክ እንደ ፈርስት ሳይት ወይም ደግሞ በቃ ድንገት ምንወድቅለት ነገር እንደሆነ አድርገን መቁጠራችንም ይመስለኛል ማለት ነውና ሁለት ግንኙነት በመሰረቱ ሰዎች መካከል በቃ ፍቅር ልክ አብዛኛውን ፓኬጅ እንደሚሞላ አይነት ነገር ተደርጎ ይወሰዳል ማለት ነው። ሳምባዲ የሆነን ሰው ካፈቀረ አብሮ ፍቅር ሊያሟላው የሚገባው አይነት ፓኬጅ ሁሉ አብሮት እንደሚመጣ ወይም ደግሞ ዲሊቨር እንደሚሆን ሰዎች አስዩም ያደርጋሉ ማለት ነው። ነገር ግን ፍቅር አክሲደንታል የመሆኑን ያህል ወይም ደግሞ ኢሞሽናል የመሆኑን ያህል ደግሞ አት ዘ ሴም ታይም ስኪል የሚጠይቅ ነገር እንደሆነ ሰዎች ይዘነጉታል ማለት ነው። ብዙ ጊዜ እንደ ግለሰብ ከራሳችን ጋርም ሆነን የራሳችንን ኢሞሽን ሬጉሌት ለማድረግ በጣም የምንቸገርባቸው ጊዜያቶች አሉ። ስሜቶቻችን በጣም ተለዋዋጭ ሊሆኑ ይችላሉ። በህይወታችን የጠራ ግንዛቤ ወይም ደግሞ የጠራ አይነት አላማም ላይኖረን ይችላል እና አንዳንድ ጊዜዎች ላይ እንዲሁ ልንሰንፍ እንችላለን። ለራሳችንም ህይወት በጣም ኮሚትድ መሆን እያለብን ኮሚትድ ማንሆንባቸው አይነት ጊዜያቶች ደግሞ በጣም ብዙ ሊሆኑ ይችላሉ ማለት ነው። ነገር ግን ፍቅር ደግሞ አት ዘ ሴም ታይም ሪስፖንሲቢሊቲ ደግሞ ይዞ ይመጣል። ሌላ ሰው ነው ወደ ህይወታችን የምንጨምረው። ለዛ ሰው ደግሞ ኮሚትድ መሆን አለብን። የራሳችንን ባህሪ ብቻ ሳይሆን የምንችለው አት ዘ ሴም ታይም ደግሞ አብሮን ይኖራል፣ ህይወትን ይመሰርታል፣ ትዳርን ይመሰርታል ብለን ኤክስፔክት ከምናደርገው ሰው ጋርም ደግሞ ስለሆነ የሌላንም ሰው ስሜትና ባህሪ ደግሞ መረዳት መጣጣም ይኖርብናል ማለት ነውና ኖርማሊ ብዙ ጊዜ በጣም ይሄ የሃኒሙን ታይም በሆነው ሰዓት ላይ ሰዎች በጣም በሚተዋወቁ ሰዓት ላይ ለሊቱን ሙሉ ሊያወሩ ይችላሉ፣ አዳሩን ሙሉ ሊያወሩ ይችላሉና ጊዜውም ላይ በቃቸው ይችላል፣ ሊጠባቸው ይችላል ምናምንና ሁሌም ያ መነጋገር ያ ጆሮ መሰጣጠት ልክ እንደሚቀጥል አይነት ነገር አድርገው ሰዎች አስዩም ያደርጋሉ እና አት ዘ ሴም ታይም ደግሞ ፍቅር ነው ወዳሉት ነገር እንዲገቡ እንዲሳቡ ምክንያት የሆኗቸው ውጫዊ ነገሮች ዘላቂ ነገሮች ሊመስሏቸው ይችላል ማለት ነው። አንዳንድ ሰው ውበትን አይቶ ሊማረክ ይችላል። ሌላው ደግሞ ገንዘብን አይቶ ወይ ደግሞ የሆነ ስታተስን አይቶ ደግሞ ሊገባ የሚችልበት እድል ደግሞ ሰፊ ነው ማለት ነውና እነዛ ነገሮች ግን እስከመጨረሻው
እንድንሄድ ወይም ደግሞ በጣም ሰላማዊ የሆነ ፍቅር ጉልበቱ የማይቀዘቅዝ አይነት የፍቅርና የሪሌሽንሺፕ ህይወት እየመራን ደግሞ እንድንቀጥል ጉልበት ላይ ሆኑን ይችላሉ ማለት ነው። ብዙ ርቀት ላይ ያስኬዱን ይችላሉ። መደማመጥ ሲባል ወይም ደግሞ ለሆነ ሰው ጆሮ መስጠት ሲባል ራሱን ችሎ የሊስኒንግ ስኪል የሚፈልግ ነገር የሚጠይቅ ነገር እንደሆነ at the same time ደግሞ ትዕግስትም የሚባለው ነገርም ደግሞ አንዳንዴ ከኛ አስተሳሰብ ውጪ የሆኑ ነገሮች ሊያጋጥሙ ይችላሉ። ምርጫዎቻችን በተለያየ አቅጣጫ ሊሄዱ የሚችሉባቸው ነገሮች ሊኖሩ ይችላሉና አንዳንድ ጊዜ ሰው ተመሳሳይ ምርጫ ስላለው ተመሳሳይ የሆነ ቴስት ስላለው ሊቀራረብ ይችላል። ኮመን ነገሮች አሉን የሚለውን ነገር ልክ እንደ አንድ መስፈሪያና መለኪያ አድርጎት ሊያዩ ይችላል። ግን ስሩ ታይም ግን ሰዎች በተለያየ አይነት ርዕሰ ጉዳዮች ላይ ምክንያቱም ከጊዜ መሄድ ጋር ሰዎች በብዙ አይነት ርዕሰ ጉዳይ ላይ ከዚህ በፊት ዲስከስ ባላደረጉባቸው ነጥቦች ላይ ዲስከስ ለማድረግ የሚገደዱባቸው አይነት እድሎች ደግሞ ሊፈጠሩ ይችላሉ ማለት ነው። ምክንያቱም ኦልሬዲ ለምሳሌ አሁን ያለንባቸው ጊዜያቶች ሶሻል ሚዲያ በጣም ዶሚናንት የሆነበት ታይም ነው። በየጊዜው በጣም ትሬንዲ የሆኑ ቶፒኮች ወይም ደግሞ ኢሹዎች ሊመጡ ይችላሉና ሰዎች ዲቤት የሚያደርጉባቸው የሚከራከሩባቸው የተለያየ አይነት አቋም ይዘው ለሁለት የሚከፈሉባቸው ርዕሰ ጉዳዮች ሊኖሩ ይችላሉ ማለት ነውና መጀመሪያ ስንነሳና ስንጀምር ተቀራራቢ ወይም ደግሞ ኮመን የሆነ ግራውንድ እንዳለን የሚሰማን ሰዎች ስሩ ታይም ግን የተለያየ አይነት ግለሰብ እንደሆነ ልናቀበት የምንችልበት እድል ደግሞ እየተፈጠረ ሊመጣ ይችላል። ያም ደግሞ እንደ ክፍተት ሊቆጠር ይችላል ማለት ነውና መነጋገር ወይም ደግሞ ኮንቨርሴሽኖቻችን እንዲቀጥሉ የግድ ቶለሬት የማድረግ ስኪል ሊፈልግ ይችላል ማለት ነውና መስማት የማንፈልጋቸውንም እውነቶችም ሊሆን ይችላል ድምጾችም ሊሆን ይችላል ወይ ደግሞ ምክንያቶችንም ደግሞ ጆሮ ሰተን ለማድመጥ የግድ ስሜቶቻችንን መግዛት የሚጠበቅብን አይነት ሁኔታ ላይ ደግሞ ልንመጣ እንችላለን ማለት ነው። ራስን መግዛት ስሜትን መግዛት የሚባሉት ነገሮች ዝም ብለው ከፍቅር ጋር ወይም የሆነን ሰው በማፍቀር ብቻ የሚመጡ ነገሮች አይደሉም ማለት ነው። ወርክአውት ማድረግ የሚጠበቁብን ነገሮች ሊሆኑ ይችላሉ ማለት ነውና ሌላው ስለ ፍቅር ካሉን ሚስኮንሰፕሽኖች መሃል ደግሞ በተለይ አሁን ያለንበት ዘመን ደግሞ ፍቅርን ልክ እንደ ትራንዛክሽናል ነገር ደግሞ አድርጎ ይቆጥረዋል ማለት ነው። ለምሳሌ እኔ ገንዘብ ካለኝ የግድ ቆንጆ የሆነችን ሴት ማግኘት እንዳለብኝ ይሰማኛል። ወይም ደግሞ በጣም ቆንጆ እንደሆነች የሚሰማት ሴት ደግሞ ካለች ደግሞ ቆንጆ በመሆኗ ምክንያት ወይም ደግሞ በጣም ብዙ የሚፈልጓት ሰዎች በመኖራቸው ምክንያት ደግሞ የግድ የሷን ወጪዎች ከቨር ሊያደርግ የሚችል ሰው ወይም ደግሞ እሷ መኖር የምትፈልገውን ቅንጡ የሚባል አይነት ህይወት እንድትኖር ሊያደርጋትና ወይም ደግሞ የላይፍ ስታይሏን አፎርድ የማድረግ አቅም ያለውን ወንድ በዋነኝነት ልታስቀምጥ ትችላለች ማለት ነው። በጣም ኮሜርሻላይዝ የመደረግ ፍቅርን በጣም ኮሜርሻላይዝ የማድረግ እንዲሁም ደግሞ ካለባበስ ጋር ዘመኑ ከፈጠራቸው አይነት ስታይሎች ጋር ደግሞ አብሮ የሚሄድን ሰው መፈለግም ደግሞ ሊሆን ይችላል ማለት ነው። ሰዎችን በሚለብሱት አለባበስ ወይም ደግሞ በሚከተሉት የላይፍ ስታይል ሊሆን ይችላል ሞደርን ነው ተብሎ ኤክስፔክት በሚደረገው አይነት መንገድ ሰዎች የፍቅር አጋራቸውን ወይም ደግሞ ፍቅር ነው ብሎ የሚያስቡትን ነገር በነዛ መለኪያዎች ለመመዘን ይሞክራሉ ማለት ነው። ግን ቆንጆ መሆን ለቆንጆ ትዳር ዋስትና አይደለም። እንዲሁም ደግሞ ሀብታም መሆን ወይም ደግሞ በጣም ብዙ ገንዘብ ኦን ማድረግም ደግሞ ትዳር የሚጠይቀውን ስኪል ሊሰጠን አይችልም ማለት ነውና በሆኑ መንገዶች ቆንጆ ሴት ማግባት የሚጠላ ሰው የለም። በሆነ መንገድ ሀብታም ሰው ማግባት የሚጠላ ሰው የለም። ነገር ግን ሪል የሆነ ትዳር ስታብሊሽ አድርጎ በዛ ውስጥ ደግሞ ፍሎሪሽ እያደረገ የሚሄድ እያበበ የሚሄድ አይነት ትዳር ደግሞ ለሚፈልግ ሰው ደግሞ ትክክለኛ ወይም ደግሞ ዘላቂ አይነት ማቴሪያል ወይም ደግሞ እሴት ደግሞ ላይሆን ይችላል ማለት ነው። ዘመኑ ግን የካፒታሊስት አይነት ነገር ስለሆነ ሶሻል ሚዲያም ደግሞ የራሱ አይነት ኢንፍሉዌንስ ስላለው ሰዎች ለፍቅር ህይወታቸው የሚያወጡት ክራይቴሪያ ሞር ትራንዛክሽናል እየሆነ እንዳውም ዝም ብሎ በእፍረት ብቻ የሚነገር ነገር ሳይሆን ፊት ለፊት ሰዎች ቦልድሊ እየወጡ ከሚፈልጓቸው ካራክተሮች ውስጥ መስፈርት ብለው የሚጠቅሷቸው ነገሮች በጣም ውጫዊ የሆኑ ነገሮች ምንም አይነት ስኪል ትዳር የሚጠይቀውን ስኪል ወይም ደግሞ ለረጅም ጊዜ ሊዘልቅ የሚችል ሪሌሽንሺፕ የሚፈልገውን አይነት ትጋት ኮሚትመንት ኳሊቲዎች ያላገናዘበ አይነት ነገር ይሆናል ማለት ነውና ሌላው ሚስኮንሰፕሽን ደግሞ ምንድነው ራይት የሆነ ፐርሰን አለ ብሎ ሰዎች ያስባሉ። ሶልሜት ሊሆን ይችላል ወይም ደግሞ ኦሬዲ ተሰርቶ ያለቀ ጥሩ ስብዕና ያለው አይነት ሰውን ኤክስፔክት ያደርጋሉ እና ብዙ ጊዜ ግን እንደዛ አይነት ሰው ደግሞ አይገኝም እና አንዳንዴ the right person የሚባለው ፐርሰንስ አለ ወይ ወይም ደግሞ ፐርፌክት የምንለው ለኛ ተሰርቷል ብለን የምንጠብቀው አይነት ሰውስ አለ ወይ የሚለውም ደግሞ መፈተሽና መጠየቅ ያለበት አይነት ጉዳይ ደግሞ ሆኖ ደግሞ ሊገኝ ይችላል ማለት ነው።
ምክንያቱም ቀደም ብለን እንዳነሳ ነው ሁለት ስትሬንጅ የሆኑ ሰዎች ወደ ትዳር ውስጥ ሊገቡ ይችላሉ። ግን መነሻ ላይ ግን በጣም እንደሚተዋወቁ እንዲሰማቸው የሚያደርገው ነገር ወይም ደግሞ ፐርፌክትሊ ጥሩ ስብዕና እንዳለው እንዲሰማቸው የሚያደርጋቸውን አይነት ምልክቶች ሊያዩ ይችላሉ። አት ዘ ሴም ታይም ደግሞ ትዳር ደግሞ በጊዜ እየተፈተነ ሊሄድ ይችላል ማለት ነው እና ነገሮች ሁሌም ኮንስታንት አይደሉም። በጣም ተለዋዋጭና ተቀያያሪ አይነት ነገሮች ይመጣሉ ማለት ነው። በጣም ሶሊድ ነው ብለን የምናስበው ሰው፣ በጣም ታጋሽ ነው ብለን የምናስበው ሰው በተለያየ አይነት የህይወት ፈተና ውስጥ ሲያልፍ ደግሞ ከዚህ በፊት ያላየናቸውን ስብዕናዎች ከዚህ በፊት ያጋጥመናል ወይም ደግሞ እዛ ሰው ላይ እናየዋለን ብለን ማናስበውን ጠባይና ባህሪ ደግሞ ሊያንጸባርቅ ይችላል ማለት ነው እና ሰዎች ደግሞ በህይወታቸው ብዙ ነገር ያጋጥማቸዋል ቶታሊ ሰዎችን ከነ መፈጠራቸው ወይም ደግሞ ከዚህ በፊት እንደማናቃቸው እስኪሰማን ድረስ ደግሞ ሊለውጣቸው የሚችል ኤክስፒሪየንስ ደግሞ በህይወት አጋጣሚ ሊመጣ ይችላል ማለት ነውና ያ አንዳንዴ በአካል ላይ ሊደርስ የሚችል ጉዳት ሊሆን ይችላል ወይም ደግሞ ሳይኮሎጂካል የሆነ ብሬክዳውን ሊሆን ይችላል ሰዎች ሆስፒታላይዝ ሊደረጉ በሚችሉበት አይነት ደረጃ ላይ ሁላ ሊታመሙ ይችላሉ። ከዛም ውጭ ደግሞ አንዳንድ ሰዎች ከስታተስ ጋር ሊቀየሩ ይችላሉ። ትላንትና ገንዘብ ያላገኘው ሰው ገንዘብ ሲያገኝ እስከ መጨረሻው ድረስ ሞትልሻለሁ ያላትን ሴት ሊቀየርባት ይችላል። አት ዘ ሴም ታይም ደግሞ ሌሎችም ፋክተሮች ዝናም ሊሆን ይችላል ወይም ደግሞ የተለያዩ አይነት ኦፖርቹኒቲዎች በሚመጡበት ሰዓት ላይ ደግሞ ትላንት ያልነበረው ኤክስፖዠር ዛሬ ላይ ሲኖር ሰዎች ባህሪያቸውን ወይም ደግሞ ከዚህ በፊት የነበራቸውን አቲቲዩድ ደግሞ ሙሉ ለሙሉ ተቀይሮ ልናገኘው እንችላለን ማለት ነው። ፐርፌክት የሆነ ወይም ደግሞ the right person ነው ብለን የምናስበውን ሰው ደግሞ የመፈለግ አይነት አባዜንም ደግሞ ትንሽ ዳውት መስጠት ያስፈልጋል ማለት ነውና ሁለት ሰዎች በሪሌሽንሺፕ በሚኖራቸው ታይም ውስጥ ከሚያደርጉት ወይም ደግሞ ሊያደርጉት ከሚገባው ነገር መካከል ደግሞ አንዳቸው ሌላኛቸው ላይ ቢልድ ማድረግ ነው ሰው ፐርፌክት ሆኖ ወይም ደግሞ ፉል ፓኬጅ ሆኖ ተጠናቆ ስለማይመጣ ኦሬዲ የምንፈልጋቸው ነገሮች ካሉ አንድን ሰው እንድንወድ ወይም ደግሞ ልባችን ወደዛ ሰው እንዲያዘንብል የሚያደርጉ አይነት በቂ የሆኑ ነገሮችን ካገኘን በኋላ ጉድለቶች ሊኖሩ ይችላሉ ሰዎች ፉሊ ቢልድ ሆነ ወይም ደግሞ አልቀው እኛ ጋር ስለማይደርሱ ወይም ደግሞ ማንነት የምንለው ፐርሶናሊቲ የምንለውም ነገር በጊዜ ሂደት እየተሰራ የሚሄድ ነገር ስለሆነ ኮንቲኒየስ የሆነ ፕሮሰስ ስለሆነ ከነዛ ሰዎች ጋር ጉድለቴ ነው የምንለውም ነገር ላይ እነዛ ሰዎች እንዲያግዙን ቢልድ እንዲያደርጉን መፍቀድ ወይም ደግሞ ስፔስ መስጠት ይጠበቅብናል። አት ዘ ሴም ታይም ደግሞ እነዛም ሰዎች ደግሞ ልባቸውንም ሊሆን ይችላል መንፈሳቸውን ኤቭሪቲንግ ደግሞ ለኛ አሳልፈው መስጠት የሚችሉና ከዚህ በፊት የሌላቸውን ስኪል ሊሆን ይችላል ከዚህ በፊት የሌላቸውን ዝንባሌ ከዚህ በፊት የማያደርጓቸውን ነገሮች ወይም ደግሞ የጎሏቸዋል ብለን የምናስበውን ነገር ለማሟላትና እዛ ነገር ላይ ወርክ አውት ደግሞ ለማድረግ ደግሞ የግድ እድል መስጠት ይጠበቅብናል ወይም ደግሞ ለዛ ክፍት መሆን አለብን ማለት ነውና ሌላኛው ሚስኮንሰፕሽን ደግሞ ምንድነው ብዙ ጊዜ በቃ ሰዎች ሰደንሊ ያው ማች ያደርጋሉ ተብሎ ደግሞ ኤክስፔክት ስለሚደረግ ብዙ ጊዜ ስሙዝ የሆነ ሪሌሽንሺፕ እንዲኖረን እንጠብቃለን ኤክስፔክት እናደርጋለን እና አንዴ መነጋገርም እየተጠበቀብን ሰዎች እንዲሁ ስሜታችንን አንብበው ወይ ደግሞ ፊታችንን አንብበው ሊሆን ይችላል ወይም ደግሞ እንዲሁ መከፋታችንን ማዘናችንን ቅር የተሰኘንበትን ጉዳይ አውጥተን ሳንነግራቸው እንዲያውቁ እንዲረዱ እንጠብቃለን። ነገር ግን ያው ሰዎች ደግሞ ወይም ደግሞ በሪሌሽንሺፕ ውስጥ ያሉ ሰዎች ደግሞ የራሳቸው የሆነ ጉድለት ሊኖርባቸው ይችላል ሰው ፉሊ ለአንድ ሪሌሽንሺፕ ብቻ ኮሚትድ ላይሆን ይችላል ለስራ የሚከፍለው ለቤተሰቡ የሚከፍለው በዙሪያው ላሉ ጓደኞቹ ለሶሻል ኢንተራክሽኑ የሚከፍለው አሳልፈው የሚሰጠው ትኩረት ደግሞ ሊኖር ይችላል ማለት ነው። በዛ ሁሉ መሃል የሚያጋጥሙን ነገሮች እንደ ግለሰብ የሚያጋጥሙን ነገሮች ሌላኛው ሰው እንዲሁ ሳልነግረው በቀያሚ ብቻ ወይ ደግሞ በኩርፊያ ብቻ እንዲያውቅ ኤክስፔክት እናደርጋለን እና አውጥተን ኮሙኒኬት ማድረግ አለብን ወርዶች ቃላቶች የተሰሩትም በአእምሯችን ውስጥ ያሉትን ሐሳቦች ከሰዎች ጋር በሚኖረን ኢንተራክሽን ውስጥ የሚፈጠሩ ነገሮችን ኮሙኒኬት አድርገን አለመግባባትም ከሆነ አለመግባባቱ እንዲፈታ እንዲደረጉልን የምንፈልጋቸው ነገሮችም ካሉ ደግሞ እንዲደረጉልን አፍ አውጥተን እንድንናገርና እንድንጠቀምባቸው ነው። አለማወቅ የሆነ ሰው እኔ ሳልናገር እኔ የተሰማኝን ስሜት እንዲያቅ መጠበቅ ትንሽ ያ ሰውዬ በሆነ መንገድ ጠንቋይ ቀላቢ እንዲሆን ኤክስፔክት እንደማድረግ ሊሆን ይችላል ማለት ነው። ኮሙኒኬሽን ላይ ሞር መስራት ይጠበቃል ማለት ነውና ይሄንን ያው ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እና በአጠቃላይ ደግሞ በተለይ አሁን ካለንበት ዘመን ጋር ደግሞ ስናያይዘው ደግሞ ያው ቀደም ብዬ እንዳልኩት የሶሻል ሚዲያ ዘመን እንደመሆኑ መጠን ብዙ ሰዎች ላይፋቸውን ወይም ደግሞ የፍቅር ህይወታቸውን
ኮንተንት አድርገው ኤክስፖዝ ያደርጋሉ እና አሁን ላይ ደግሞ የሚኖረውን ጀነሬሽን ደግሞ በጣም ከሚሰሩ ነገሮች መካከል ሶሻል ሚዲያ አንዱ ሊሆን ይችላል ማለት ነው። ሶ ስለ ፍቅር የሚኖረንን ግንዛቤ ከሚቀርጹና ሪሼፕ ከሚያደርጉ ወይም ሪዳይሬክት ከሚያደርጉ ነገሮች መካከል ሶሻል ሚዲያ ላይ የምናያቸው ኮንተንቶች ደግሞ ስለ ፍቅር የተሳሳተ አይነት ግንዛቤ እንዲኖረን የሚያደርጉ ሆነው ይገኛሉ ማለት ነውና ብዙ ጊዜ የካፕል ኮንተንት የሚሰሩ ሰዎች ደግሞ የግድ ያው ቫይራል መውጣት ስላለበት አንዳንድ ጊዜ ሶሳይቲ ወይም ደግሞ ፎሎወሮቻቸው በጎ የሆነውን ሳይድ ወይም በጣም ሰላማዊ የሚባለውን በጣም የሚያስቀና የሚመስለውን የሰላሙን ጊዜ ላይ ብቻ ፎከስ አድርገው እነዛን ጊዜያቶች ብቻ ሊያንጸባርቁ ይችላሉ ማለት ነው። ሶ ብዙ ጊዜ ሰዎችን ከካሜራ ጀርባ ያለውን የሰዎችን ግጭት፣ መቀያየም፣ መኳረፍ በጣም ከባድ የሚመስሉ አስቸጋሪ ጊዜያቶችን ወይም ደግሞ ኢቭን ሰዎች ተለያይተው ሊያሳልፉ ይችላሉ። ነገር ግን እነዛን ጊዜያቶች እኛ አናቅምና ብዙ ጊዜ ሰዎች የሌላውን ሰው ከሌላው ሰው ህይወት ጋር ያላቸውን ግንኙነት የማነጻጸር ዝንባሌ እንዲያው እንደሚኖራቸው በጣም የታወቀ ነገር ነው። ሶ በማናቃቸው ሪሊ ጠልቀን በማናቀው አይነት የፍቅር ግንኙነት የኛን የፍቅር ግንኙነትን መለካትና ማወዳደርም ደግሞ ተገቢ ላይሆን ይችላል ማለት ነው። ሶ ኮንፍሊክቶች ሊኖሩ እንደሚችሉ ማወቅ ያስፈልጋል። ኮንፍሊክት የትኛውም አይነት ሪሌሽንሺፕ ውስጥ ይነስም ይብዛም አለ። ወጥቶ ባይገለጥም ዲግሪው ቢለያይም ግን ሰዎች ደግሞ በፍቅር ግንኙነቶቻቸው ውስጥ ሁሌ ሰላማዊ ቀናትን ሁሌ የፍቅር ቀናትን ብቻ አያሳልፉም። ጀስት የሚያጋጥማቸው አይነት ችግር ይኖራል። አንዳንዱ በቤተሰብ ይፈታል፣ አንዳንዱ በሽምግልና ሊፈታ ይችላል፣ አንዳንዱ ደግሞ እንዲሁ በራሳቸው ደግሞ እነዛን አለመግባባቶች ደግሞ ሊፈቱ ይችላሉ ማለት ነው። ሶ የፍቅር ግንኙነቶቻችን ውስጥ ግጭት ሊያጋጥም ይችላል። ግን ደግሞ ዋናው ነገር ደግሞ ግጭቶቻችንን እንዴት ነው የምንፈታው፣ እንዴት ነው ሶልቭ የምናደርገው የሚለው ነገር ደግሞ መታሰብ አለበት ማለት ነው። እነዚህ ነገሮች ያው ከግምት ውስጥ ማስገባት ያስፈልጋል። እንደ ተጨማሪ ጥቆማ ልታዩት ትችላላችሁ። የኤሪክ ፍሮም The Art of Loving የሚል መጽሐፍ አለ። እሱን ደግሞ ብታነቡት ደግሞ በጣም ጠቃሚ የሆኑ ኢንሳይቶችን ወይም ደግሞ በፍቅር ዙሪያ ላይ ደግሞ ለረጅም ጊዜ የተሳተ ግንዛቤ እንዲኖረን ያደረጉ ሐሳቦችን በጣም ሳይኮሎጂካል በሆነና ፊሎሶፊካል በሆነ አይነት መንገድ ኤክስፕሎር ያደርጋቸዋል። መጽሐፉን በጣም እንደምትወዱት እርግጠኛ ነኝ። ይመቻችሁ።